ዛሬ እንግዲህ ስለ ዲሲፕሊን አንዳንድ ነገሮችን ለመናገር ነው የመጣሁት። ከታች ጀምሮ እግር ኳስን እየሰራችሁ ላላችሁ፣ በተለይም ፕሮፌሽናል ተጫዋች ላልሆናችሁ፣ እንደገናም ደግሞ ፕሮፌሽናል ተጫዋች ሆናችሁም ላላችሁ ለሁላችንም ዲሲፕሊን የምናውቀው ነገር ቢሆንም ግን ደግሞ ጠዋት ላይ ተነስቶ ትሬኒንግ መስራት፣ በአግባቡ ልምምዳችንን መስራት፣ በአግባቡ መመገብ፣ በአግባቡ ማረፍ። ስለዚህ የእግር ኳስ ዲሲፕሊን ብለን ስንል ምን ማለታችን ነው? አስተሳሰባችን፣ ባህሪያችን እና ራሳችንን ለዚህ እግር ኳስ የምንገዛበት በሜዳ ውስጥም ከሜዳ ውጪም ማለታችን ነው። ስለዚህ አንድ እግር ኳስ ተጫዋች መሆን የሚፈልግም ይሁን ፕሮፌሽናል የሆነ ተጫዋች በእነዚህ ነገሮች ውስጥ ማለፍ ይጠበቅብናል። አሰልጣኛችን የሚለንን ማክበር፣ አሰልጣኞቻችን የሚሰጡንን ነገር መተግበር፣ በሰዓት ትሬኒንግ ቦታ ላይ መገኘት፣ ከዛ ውጪ ደግሞ ዳይታችንን፣ እረፍታችንን ሁልጊዜ መቆጣጠር ይጠበቅብናል። ስለዚህ ዲሲፕሊን በእግር ኳስ ውስጥ ብቻ ሳይሆን በየትኛው ሙያ ውስጥ ላለን ሰዎች እጅግ በጣም አስፈላጊ ደግሞ በጣም ለማድረግ የሚያም ነገር ግን መቼም ቢሆን ልናቆመው የማንችለው ወሳኝ የህይወታችን አንዱ አካል ነው።